ቀበቶን አሰሪ ሹፌር አሰቃየኝ ማለት እየሰጠው ምንም በቃ ምን ነው ሁለት አመት ይኸው በቃ ሰጥቼው ምንም ወይ ደህና ስራ አይሰራ ወይ ምን አይል መኪናውን ገደለ። ራሴ እስቲ ልሞክሮ ብዬ እኮ ዛሬ ዝም ብዬ ራሴ ማለት አትችልም እንዴ? ማረ መቻልም እችላለሁ። እና ታዲያ ማንገር ነው ብዙ ማለት ነው። ችግር የለውም። ቀበቶን ጠበቃ አድርጊ። ዳሬን ይዤ ነው የምሄደው። አትችልም እንዴ ብራዘር? አረማ ምንድነው ክር ላይ ነዳሽ? በጣም እየተንቀጫቀጨ ነው መኪናው። በዛ ላይ አነዳደ። አረ ችግር የለውም። ዛሬ የዛሬ ሳምንት የሚደርስ አይመስልም። የዛሬ ሳምንት ቢያንስ ፈጠን አድርገው በእግዚአብሔር። ፍጥነት ለአትሌት እኮ ነው። እኛ ምን ፈጠንን አልፈጠንን እዚህ እንዳለ እኔ ፍጥነትን ፈልጌ ነው እንጂ ታክሲ ጠብቄ አልሄድም እንዴ? ታክሲ ከዚህ ይቀጣሉ እኮ ከ40 በላይ እኮ የመንገድ እኮ አይፈቅድም እኮ ታክሲ ራሱ ከዚህ በላይ ከሄደ ይቀጣል። ፍጠኑ ክስ አቀብሉልን። እኛ ፈጥነን እኮ እዛ ጋር ራዳር ቢኖር ከ40 ነው እኮ የሚፈቀድልን እኮ። አባት ካልሆነ ታወርደኛለህ። አረማ ምንድነው ደርሰናል እኮ ሄደሽ አታክም ያታ ገና ሰዓት እንንቀሳቀስ እንዴ ነው የምንደርሰው እኮ። ምን ዶክተር ነሽ እንዴ ነው ምንድነው? ስለኔ ዶክተርና እኮ አይገባህም። መልከታል አይመለከትም። እሱማ ልክ ነሽ፣ ግን ታዲያ ምን ሄደሽም እኮ ምን አይዞሽ ምናምን ለማለት ነው። ቀስ ብለን ዋናው በሰላም መድረሱ አይሻልም?